ሩታ አብርሽን አሳሰረችው። የአብርሽ ቤተሰብ ደግሞ መጀመሪያ ለሩታ እየደገፉ የነበረ ልጃቸው ሲታሰር እንዲህ ልጃችን አሳሰርሽብን እያሉ ሩታ ላይ ጩኸት ጀምረዋል ማለት ነው። ቤተሰብ ባዳ ባዳ ነው የሚባለው ነገር፣ በተለይ የባል ቤተሰብ የሚባለው ነገር በሩታ አይተናል ትላንት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ያው በቪዲዮ ጠፍቼባችሁ ነበረ፣ ላይቭ ላይ ነበር የምታገኙን። ዛሬ ደግሞ በቪዲዮ ከች ብያለሁ። ቪዲዮ ላይ ሼር እያደረጋችሁ ቤተሰብ ያሉ ናችሁም ደግሞ ቤተሰብ እያደረጋችሁን ቤተሰብ ሁኑ ማለት ነው። እና ዛሬ መጣሁላችሁ እንግዲህ ትላንት ሰሞኑ ባለው ግብ ግብ ነው ማለት ነው። ከትላንት ወዲያ ሩታ አብርሽን አሳስረው ነበረ። ትላንት ደግሞ የአብርሽ ቤተሰቦች እንዴት አሳሰርሽው ብሎ ጓገጭ እያሉባት ነበር። ማለትም ያው የአብርሽ ወንድም ይፋ ነው ማለት ነው። ነገር ግን በዚህ ደረጃ አልጠበቁትም ነበረ። እሱ ማለት እቺ ልጅ ብዙ ጠርታለች፣ ለፍታለች። ግን እሷም ላይ ጥፋት እንዳለ ሆኖ ያው እሷ ላይ ጥፋት የታያቸው የውሃ መጥፋቷና ቤቷ ገፍትራ ማውጣቷ ምናምን ነገር ነው ሰው ሁሉ እያወራባት ያለ ነገር። ግን ማንም ሰው ስሜታዊ ሲሆን የሚያደርገው ነገር ነው። ያ ነገር ማለት አይደለም፣ እሱ ያደረገው ነገር አይደለም። ይሄ ቀላል ነው፣ እሱ ባደረገው ይሳብ ማለት ነው። እና በጣም ከባድ ነገር ነው እሱ ያደረገ ማለት ሚስቱ ወልዳ አራስ እያለች እሱ ከሌላ ሴት መዝናኛ መሄድ ያሉን ነገሮች ማድረግ ማለት የሆነ በአንድ ባለትዳር ወንድ የሚጠበቅ አይነት ነገር አይደለም እያደረገ የነበረውና ያው እንግዲህ ማንም ሰው የሚያደርገው ነገር ነው። እሷን ያለመረዳት ነው እንጂ በነገራችን ላይ ያው ትንሽ ቾክላለች። አባቱ እንደዛ እየለመናት፣ ወንድሙም እንደዛ ሀገሯ ስር ወርዶ ለምናት ነበረ። ነገር ግን የሆነ ጊዜ ሰጥታቸው ለነሱ አስተካክሉት ማለት ነበረባት በእርግጥ። ነገር ግን ያው እሷ ስሜታዊም ሆና ነው። በመቀጠልም ያው የቤተሰቡም ግፊያ ይኖራል። ያን ነገሮችን ተደራርቦባት ነው ማለት ነው እንጂ ግን እነሱ እንደዛ እየለመኗት ያው ነገራቶች በዚህ እስከዚህ ጊዜ አስተካክሉልኝ ብትል ጥሩ ነበረ። ነገር ግን ያው እሷንም አልተረዷትም። ማንም ደግሞ ልጅ ጥፋተኛ ነው አይልም ቤተሰቡ ማለት ነው። እና ያ ነገር ነው የተረዳሁት። እሷ ያረገችው ትክክል ሳይሆን ትንሽ ብትረጋጋ አሪፍ ነበረ። ምክንያቱም ነገ ለልጃቸው የሚያስቀምጡት ነገር በሁለታቸውም ስታዩት ለልጅ ጥሩ አይደለም። ነገ ይሄ ልጅ ያድጋል፣ ይሄ ቪዲዮቸው ያያል፣ ከዛ ምን ይሰማዋል የሚለው ግን ሁለቱም ያስተዋሉት አይመስለኝም። እና ባዩን ጥሩ ነበር። ከሆነ በኋላ ግን እሷ ላይ መፍረድ ያስፈልጋል ብዬ አላስበውም። ምክንያቱም ከመጀመሪያም ጥፋቱ ያለ እሱ ጋር ነው። እሱ እንደ ባለ ትዳር ወንድ እንደ ልጅ አባት እየሆነ አልነበረም ማለት ነው። ምክንያቱም አንድ ባለ ትዳር ወንድ ማንም ሴት መጥታ ብታወራው በዚህ ልክ ከእሷ ጋር መቅረብ፣ በዚህ ልክ ከሴት ጋር በጣም እኮ ከባድ ነው ወላሂ። አንዳንዴ ሰው እንዴት እንደሚያስበው አላውቅም፣ እንዴት እንደሚረዳው አላውቅም። በነገራችን ላይ ሴት ልጅ አንድ ከወለደች በኋላ ወንዶች ውጭ ነው መሰለኝ የሚያምራችሁና ያው በተለይ ትንሽ ያላችሁ ወንዶች አስቸጋሪ ናችሁና ያው አንዳንዶች ድሃ ሲሆኑ ይሻላሉ። ለምን ድህነታቸው ሰባብሮ ያስቀምጣቸዋል። ይሻላል እንደውም ድሃ ወንድ አግቡ። ሴቶች ሀብታም ወንድ እያላችሁ አስራችሁ ምንድነው የሚባለው? በቃ አሳራችሁ አትብሉ፣ ይቅርባችሁ። ይሄ ታዋቂ ወንድ ያለ ወንድ ሀብታም ወንድ ሁለቱ አትመኙ። በቃ ስትመኙ ሙስሊም ሆናችሁ ኢማን ያለው ፈጣሪው የሚፈራ በቃ ይሁን በሉና ተመኙ። ምክንያቱም ያ እንደዛ አይነት ሰው ነው እናንተ ማይጎዳና ያለውም ወንድ ሁሉ ነገሩ በሀብቱ የሚያረገው ወይም ሰዎችን በሀብቱ የሚገዛ አይነት ነው የሚሰማውና የሆነ ታዋቂም ሰው ደግሞ በቃ ያም ይመጣል ይለጠፍበታል፣ ያም ይመጣል ይለጠፍበታል። ቤት ያለችው ሴት ባለትዳር ወይም ሚስት የሚላቷ ቤት አስቀምጦ እሷን ያቃጥላል ማለት ነው። ምክንያቱም ማንም ሴት ባሏ ሌላ ሴት እንዲጋራባት አትፈልግም፣ ማንም ሴት ማለት ነው። ምክንያቱም አይደለም በዚህ ልክ አሁን የአብርሽ እኮ
አይደለም እኔ እንጃ በጣም ይደብራል። የእሱ የተለየ ነው። የምር ነው የምላችሁ። እኔ በቃ በኢትዮጵያ እንደሱ እንደዚህ ማለት ብቻ ሚዲያ ላይ ያላየነው ነገር እኮ ብዙ ነገር ሊኖር ይችላል። ነገር ግን የእሱ ለየት ያለ ነው። ቢያንስ ከራሷ እስከምትነሳ አይታገስም። ቢያንስ ራሱ ማለት አንድ ሰው እኮ ፊት በሰጣችሁት እናንተ ባቀረባችሁት ልክ ነው የሚቀርበው። እቺ ኤርሚላ የምትባለው እኮ እሱ ፊት ካልሰጣት ያን ያክል በግድ ሙጭጭ ብላ ይሄን ያክል አቀርብበትም። እሱ የፈለገችው እያደረገላት የፈለገችው ቦታ እንዲህ ስትለው እንደ በግ እየተጎተተ ከሄደ እሷ ላይ ጥፋት አለበትም አይባልም። ምክንያቱም በእርግጥ አለባት፣ እሷ ሴት ናት። ሴቱና ደግሞ ሴት ላይ እንደዚህ ነገር ማድረግ በጣም መጥፎ ነው። ማለት ነገ እኔ ምን ይደርስብኛል ማለት ነበረባት። ቆም ብላ የምታስብ አይነት ሴት ብትሆን። በነገራችን ላይ የሴትነት ባህሪ ራሱ የላትም ልጅቷ። ለሴትነቷ ራሱ ክብር ያላት አትመስለኝም። እና በጣም ታስጠላለች። የሆነ ነገር ስራ እኔ እንጃ። በአንድ ሴት ልጅ የሚጠበቅ አይነት አረካት አይደለም የምታረገው። ለራሷ ክብር ስለሌላት ለሌላውም ክብር ትሰጣለች ማለት ዘበት ነው። እቺ ልጅ ደግሞ በፍጹም አያገባትም። አብርሽ እንደዚህ አንዘላዝሎ ይለቃታል እንጂ አያገባትም። ታያላችሁ። ምክንያቱም ምን እንጃ ወይ ነገ እሷም እንደ ሩታ ከሩታ የበለጠ ስታለቅስ እናያታለን። እና ይሄን ነው የሚላችሁ። ለማንኛውም ሩታ ላይ የምትፈርዱ ሰዎች ብዙም አትፍረዱባት። ማንም ሰው የሚያረገው ነው ያደረገችው። አንድ ሴት የምታረገው እንደውም በጣም ታጋሽ ናት። ብዙ ታግሳለች፣ ብዙ አሳልፋለች። ግን በዚህ ልክ ደግሞ ሲሆን እውነቷ ነው። ምን አቃጠላት እንዴ? ወንድ ልጅ እኮ ሞልቷል። አብርሽ ቢሄድ አብርሽ ይመጣል። ምንድን ነው በዚህ ልክ ማለት? የሆነ እሷን እያከበረ ነው አስለን አይደለም። እሷን ተውና ቤተሰቧ ራሱ እያከበረ ልጅ አይደለም ማለት የነበረው ነገር አይታችሁታል። በጣም እኔ እንጃ ከባድ ነው። እና ለማንኛውም ሀሳብ አስተያየታችሁ እናንተ ኮመንት ላይ አስቀምጡልኝ። እኔ ልሰናበታችሁ ነው። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ደግሞ አድርጉኝ።